ክቡራን ተመልካቾች እንደምን ቆያችሁ? ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። ለተከታታይ 2 ቀናት ሲሰጥ የነበረው የ2016 ዓመተ ምህረት የ8ኛ ክፍል ክልላዊ ፈተና በስኬት መጠናቀቁን የክልሉ ትምህርት ቢሮ አስታወቀ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከሰኔ 4 እስከ ሰኔ 5 2016 ዓመተ ምህረት ድረስ ሲሰጥ የቆየው የ8ኛ ክፍል ክልላዊ ፈተና በሰላም መጠናቀቁ ተገልጿል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ ፈተናው በሰላም እንዲጠናቀቅ አስተዋጽኦ ላደረጉ አካላት ምስጋና አቅርበዋል። ፈተናውን ከማጓጓዝ ጀምሮ ተማሪዎች ተፈትነው እስከሚያጠናቅቁ ድረስ ለተሳተፉ የክልሉ ከፍተኛ አመራሮች፣ የጸጥታ አካላት፣ የትምህርት አመራሮች፣ ወላጆች፣ የትምህርት ባለድርሻ አካላትና ተማሪዎችን እንዲሁም ኃላፊዎችን አመስግነዋል። ቀጣይ ለሚኖሩ ፈተናዎችም ይህ ትብብር ተጠናክሮ እንዲቀጥል ጥሪ አቅርበዋል ሲል የዘገበው የክልሉ የመንግስት ጉዳዮች ኮሚኒኬሽን ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የኤችአይቪ ኤድስ ስርጭት አሳሳቢ ደረጃ ላይ መድረሱን የፌዴራል ጤና ሚኒስቴር አስታወቀ። ሚኒስትሩ ከክልል ጤና ቢሮና ከኃይለማርያምና ሮማን ፋውንዴሽን ጋር በመተባበር የማህበረሰብ መሪነት ለላቀ ኤችአይቪ ኤድስ መከላከል በሚል መሪ ቃል በቦንጋ ከተማ በአሁናዊ የኤችአይቪ ኤድስ መከላከል ስራዎችና ቀጣይ ተግባራት ዙሪያ ምክክር ተደርጓል። ክፍል ያለው በፌዴራል ጤና ሚኒስቴር የዘርፈ ብዙ ኤችአይቪ ኤድስ ምላሽ ማስተባበሪያ ዴስክ ኃላፊና የኤችአይቪ ኤድስ መከላከያና መቆጣጠሪያ መሪ ስራ አስፈጻሚ ተወካይ አቶ ሀብታሙ ካሳ በዚህ መድረክ ሀገራዊውን የኤችአይቪ ኤድስ አሁናዊ ሁኔታን ጥናትን መሰረት አድርገው አቅርበዋል። በሚኒስቴሩ በቀረበው ጥናት እንደተመለከተው ከሆነ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልልና በሲዳማ ክልል ያለው የኤችአይቪ ኤድስ ስርጭት መገታት ካልቻለ አሳሳቢ ደረጃ ላይ መሆኑን ያሳያል። በክልሉ ከሸካ ዞን ቴፒ ከተማ፣ ከቤንች ሸኮ ዞን ሚዛን አማን ከተማ በጥናቱ እንደተመለከተው በቫይረሱ መስፋፋት አንደኛና ሁለተኛ ደረጃ ላይ ይገኛሉ። የቦንጋ ከተማና የጌሻ ወረዳ ደካ ከተሞችም በከፋ ዞን ስርጭቱ ባነሰ መጠንም ቢሆን ይታይባቸዋል ከተባሉት ውስጥ ተጠቅሰዋል። ቫይረሱ በከተማና በገጠር በእኩል መጠን ላይ መገኘቱን የጠቀሱት ጥናት አቅራቢው አቶ ሀብታሙ ካሳ በቫይረሱ መከላከል ዙሪያ አሁን እየተስተዋለ የሚታየው መቀዛቀዝ የሚቀጥል ከሆነ ከፍተኛ የጤና ቀውስ ሊከተል እንደሚችልም አሳስበዋል። እናም ትውልዱን ለመታደግ የሚዲያ ተቋማት ግንዛቤ በመፍጠር ላይ በትኩረት ሊሰሩ እንደሚገባም አስገንዝበዋል። ሚዲያ አካላት አደራ ኦል የማህበረሰብ ችግር የሆኑ ነገሮችን ነቅሶ አውጥቶ ከነዛ ውስጥ አንዱ ኤችአይቪ ነውና ሁልጊዜ አጀንዳ አርጋችሁ ሚዲያ ላይ አጀንዳ ሆነ ማለት ማህበረሰብ ጆሮ ውስጥ ገባ ማለት ነውና እኔ እሱ ትልቅ አክሽን ተደርጎ አመራሩም እውነት ሚዲያ አወራ ወይ የሚለውን መጠየቅ ቢችል ትልቅ ለውጥ እናመጣለን እንደ ሪጅን ብዬ አስባለሁ። የቫይረሱን ስርጭት በመከላከልና ግንዛቤ በማስጨበጥ ስራ ውስጥ የሃይማኖት ተቋማት ኃላፊነታቸውን መወጣት አለባችሁ ብለዋል። በጤና ሚኒስቴር የዘርፈ ብዙ ኤችአይቪ ኤድስ መከላከያና መቆጣጠሪያ መሪ ስራ አስፈጻሚው አቶ ሀብታሙ ካሳም ዋናው ቢሰመርበት ምለው እኔ አሁን የሃይማኖት ተቋማት መጀመሪያውንም ስራችሁ ነው። ከስነ ምግባር ጋር ስለተያያዘ ይሄ ነገር መጀመሪያውንም ስራችሁ ነው። የሃይማኖት ተቋማት የምትለዩት በምድርም በሰማይም ነው የምትጠየቁት። በሁለቱም በምድርም የሞራል ኢሹ አለ፣ በሰማይ ደግሞ በፍጹም ማያፈናፍን ነው አይደል? ግልጽ የሆነ ጥያቄ ያለባችሁ። ስለዚህ ተከታዮቻችሁን በስነ ምግባር አንጾ ማሳደግ ይሄ በቃ የመጀመሪያ ተልዕኮ ስለሆነ መጽሐፉም የሰጣችሁ ነውና እኔ ይሄን ነገር በጣም ቴክኒካሊ ማገዝ ያለበትን ነገር ጤና ቢያግዝ፣ ሴቶች ማህበራዊ ሁሉም ቢያግዝ፣ ፕላትፎርሙ ግን እጃችሁ ላይ ነው ያለው። ምንም የሚፈጠር ሌላ አዲስ ፕላትፎርም የለም። ሁሌም መድረኩ ስላለ ይሄን አደራ ማለት ፈልጋለሁ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ቫይረሱ የትኛውንም የህብረተሰብ ክፍል ክፉኛ የሚያጠቃ በመሆኑ በመንግስት ልዩ ትኩረት ተሰጥቶት እየተሰራበት ስለመሆኑ ተናግረዋል። ኤችአይቪ ኤድስ ዘር፣ ቀለም፣ ሃይማኖት፣ ጾታ፣ የፖለቲካ ልዩነት ሳይኖር ወይም ልዩነት ሳያደርግ ሁሉን የሰው ዘር የሚያጠቃ ቫይረስ በመሆኑ ወረርሽኙ እንዲሰፋ ያደረገ ሲሆን የፈውስ መድኃኒት ያልተገኘለት በሽታ በመሆኑ ልዩ ትኩረት እንዲሰጠው አድርጎታል። ቢሮ ኃላፊው የችግሩን አሳሳቢነት በገለጹበት ንግግራቸው የ2022 የፈረንጆቹ አቆጣጠር መረጃ የሚያሳየው በዓለም ላይ 1.3 ሚሊዮን ሰዎች በአዲስ መልክ በቫይረሱ መጠቃታቸውን አብራርተዋል። ክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በክልሉ ችግሩ እንዲስፋፋ ምክንያት የሆኑ በርካታ ጉዳዮች ቢኖሩም በየሴክተሩ ያለው የሜንስትሪሚንግ ስራ መቀዛቀዝን ከምክንያቶቹ መካከል አንስተዋል። በክልላችን በከተሞች እድገት፣ በስራ ባህሪያት መሰረተ ልማት የሚስፋፋባቸው አካባቢዎች በመስፋታቸው ይህንን ተከትሎ
የዕለት ተዕለት ኑሯቸውን ለማሸነፍ ሲባል የሰዎችን እንቅስቃሴ ዝውውር የሚበዛባቸው 5 ይበልጥ ተጋላጭ ወረዳዎች፣ ከተሞች፣ የወረዳ ከተሞች፣ የገጠር ወረዳዎች ተለይተው ልዩ ትኩረት ተሰጥቶ የምርመራ የምክር አገልግሎት እየሰጠ ቢሆንም በተለያዩ ተግዳሮቶች የሚፈለገውን ያህል ውጤት ለማስመዝገብ ገና ብዙ ስራዎች ከተለያዩ አጋር ድርጅቶችና ከህብረተሰባችን ይጠበቃል። በየሴክተሩ ያለው የሜንስትሪሚንግ ስራዎች ከባለፉት ዓመታት ሲታይ የመቀዛቀዝ ሁኔታዎች ይታያሉ። በመዋቅር ደረጃም በዞኖች በአንዳንድ የክልል ቢሮዎች መዋቅሮች ታጥፈዋል። ስለሆነም የቫይረሱን ስርጭት በአምራቹ ሰራተኛው ማህበረሰብ እንዳይያዝ ለመከላከል ከቫይረሱ ጋር የሚኖሩ ወገኖች ወላጅ አጥ ህጻናትን ድጋፍና እንክብካቤ ለማጠናከር በየሴክተሩ የታጠፈው የሜንስትሪሚንግ መደብ ወደ ነበረው ይበልጥ ደረጃውን ከፍ አድርጎ አሻሽሎ ከቫይረሱ ስርጭት አንጻር ልዩ ትኩረት ተሰጥቶ ሊሰራ ይገባዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪው አቶ አልማው ዘውዴ የመንግስት ትልቁ ኃላፊነት የዜጎችን ደህንነትና ጤና መጠበቅ ነው ብለዋል። የመንግስት ትልቁ ኃላፊነትና ግዴታ የማህበረሰቡን ሁለንተናዊ ደህንነትና ጤንነትን ማስጠበቅ የመንግስት ትልቁ ኃላፊነትም ግዴታም ነው ተብሎ ይወሰዳል። ከዚህ አኳያ በዓለም አቀፍ ደረጃም ይሁን በሀገራችን ደረጃ የኤችአይቪ ኤድስ አስከፊነትና ገዳይነት ከታወቀበት ጊዜ ጀምሮ በየደረጃ ያሉ የመንግስት አካላት ኤችአይቪ ኤድስን ለመከላከልና ለመቆጣጠር በርካታ ማህበረሰብ ተኮር ንቅናቄዎችን ተደርጓል። በዚህ ሂደት ውስጥ በርካታ ውጤቶች ተገኝተዋል። እናም አሉ አቶ አልማው የንቅናቄ መድረኩ ተሳታፊዎች የሆንን ከችግሩ ለመውጣት ልዩ ትርጉም ሰጥተን መስራት አለብን ነው ያሉት። ይሄ ንቅናቄ መድረክ ውስጥ የተሳተፍን አካላት በሙሉ ኤችአይቪ ኤድስ የዜጎቻችን ስጋት መሆኑ ቅድም መድረክ የሚያስተዋውቀው ወንድሜ ሲያነሳ እንደነበረው ህፃናት አባትና እናት እንዳይኖራቸው ማድረግ፣ አምራቹን ዜጋ በመቅጠፍ በሀገር ደረጃ ላይ ወይም በክልል ደረጃ የሚጠበቀውን ሁለንተናዊ እድገት እንዳናስመዘግብ ማድረግ ብቻም ሳይሆን በእድሜ የገፉ አዛውንቶቻችን ደግሞ ጧሪና ደጋፊ እንዲያጡ በማድረግ የሚያስከትለው ተጽዕኖ እጅግ በጣም ትልቅ መሆኑን መረዳት። ስለዚህ ይሄን ችግር በሚቀይር መንገድ በየደረጃው ልዩ ትኩረትና ትርጉም ሰጥቶ መምራት ከሁላችንም የሚጠበቅ መሆኑን በጋራ መያዝ ያስፈልጋል። የክልሉ ትምህርት ቢሮ ኃላፊና በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪው አቶ አልማው ዘውዴ የንቅናቄ መድረኩ እንዲካሄድ ድጋፍ ላደረጉ አካላት ምስጋና አቅርበዋል። በመጨረሻ ላይ የኢፌዴሪ ጤና ሚኒስቴርና የኃይለማርያምና ሮማን ፋውንዴሽን በእንደዚህ አይነት መልክ ይህን ንቅናቄ መድረክ ማህበረሰባዊ ለውጥ ማምጣት አለብን በሚል በማህበረሰብ መሪነት ለላቀ ኤችአይቪ ኤድስ መከላከል በሚል ይህን ኢኒሼቲቭ ስላስጀመሩ በክልሉ መንግስትና በህዝቡ ስም ላቅ ያለ ምስጋናችንን ለማቅረብ እንፈልጋለን። ቀጣይም በዚህ ዘርፍ ላይ የሚሰሩ ስራዎች በርካታ የተቀናጀ ድጋፍና እገዛ የሚጠይቁ ስለሆነ ክቡር የቢሮ ኃላፊው እንዳነሱት በርካታ መንግስታዊ ያልሆኑ አጋር ድርጅቶች ክልላችን አዲስ ነው ከበርካታ ጎራባች ክልሎችና ሀገራት ጋርም ጭምር የሚዋሰን ነው። የበሽታው ስርጭት ላይ ያለንበት ጂኦግራፊያዊ አቀማመጣችን በራሱ የሚፈጥራቸው ጫናዎች አሉ። ስለዚህ በእነዚህ ስራዎች ላይ ሰፋፊ ድጋፎችና እገዛዎችን የሚጠይቅ ስለሆነ የእናንተም እገዛ ሌሎችም በዚህ ዙሪያ ላይ ስራ እንዲሰሩ በማድረግም የድርሻችሁን እንድትወጡ። ከቦንጋ ማረሚያ ተቋም ግንቦት 30 ቀን 2016 ዓ.ም ያመለጠውን ወንጀለኛ በቁጥጥር ስር ማዋሉን የጠሎ ወረዳ ፖሊስ አስተዳደር ጽሕፈት ቤት አስታወቀ። ይኸው የ10 ዓመት ጽኑ እስረኛ ፍርደኛ የሆነው አሸብር ኬሮ ቀደም ሲል ወደ ነበረበት ቀበሌ በመሄድ ለጊዜው ማንነቱ ያልታወቀን ግለሰብ በግ ሰርቆ ጠብሶ እየበላ ያለ በኦና ቤት ውስጥ ተይዟል ብሏል የወረዳው ፖሊስ። ታራሚ አሸብር ኬሮ ወጣት አይናለም ይራጉን ከምትኖርበት ጠሎ ወረዳ ዴቻ ቀበሌ በመግደል በ10 ዓመት እስራት እንዲቀጣ ከ2 ዓመት በፊት የተወሰነበት ሲሆን ይህንን የእስራት ጊዜ ያልጨረሰው ታራሚው ከ2 ዓመት እስራት በኋላ አምልጦ በፊት ወደሚኖርበት መኖሪያ ቀዬ መሄዱን የወረዳው ፖሊስ አዛዥ ዋና ሳጅን ተርሴ ገብሬ ተናግረዋል። ግለሰቡ
ከህብረተሰቡ ለፖሊስ በደረሰ ጥቆማ አሁን ላይ በቁጥጥር ስር መዋሉን የገለጹት አዛዡ እስረኛው አሸብር ከሮ ሰኔ 4 2016 ዓመተ ምህረት ከቀኑ 9 ሰዓት ላይ በጠሎ ወረዳ ዴቻ ቀበሌ ሸማ መንደር ኦና ቤት ውስጥ ለጊዜው ባለቤትነቱ ያልታወቀ በግ ሰርቆ በማረድ ጥብስ እየሰራ ያለ ከአካባቢው ማህበረሰብና የማህበረሰብ ቅኝት ፓትሮል አባላት በደረሰ ጥቆማ በቁጥጥር ስር መዋሉን አስረድተዋል። ወንጀለኛው አሸብር ከሮ ቀደም ሲል በአካባቢው የተለያዩ ወንጀሎችን ሲፈጽምና በህዝብ ላይም በደል ሲያደርስ እንደነበርም አዛዡ አስታውሰዋል። የማረሚያ ተቋሞች በፍርድ ቤት የእስራት ውሳኔ የሰጣቸውን ግለሰቦች በአግባቡ እየተቆጣጠሩ እንዲታረሙ መሰራት አለበት ያሉት የጠሎ ወረዳ ፖሊስ አዛዥ ዋና ሳጅን አትርሴ ገብሬ አንድ ፍርደኛ ወንጀለኛ ከማረሚያ ተቋም ሲያመልጥ ተጨማሪ ወንጀል ላይ ሊሳተፍ እንደሚችል የአሁኑ ታራሚ አሸብር ማሳያ ነው ብለዋል። የዴቻ ቀበሌ ማህበረሰብና የማህበረሰብ አቀፍ ፓትሮል ቅኝት አባላት ወንጀለኛው በቁጥጥር ስር እንዲውል ያሳዩት የስራ ጥንካሬ የሚመሰገን በመሆኑ ሌሎች መዋቅሮችም ተሞክሮ እንዲወስዱ ዋና ሳጅን አትርሴ ተናግረዋል። አዛዡ በማጠቃለያ መልእክታቸው ወንጀል ሰርቶ ለጊዜው መሰወር የሚቻል ቢሆንም ከህዝብና ከህግ የሚያመልጥ ማንም ሰው ባለመኖሩ በፈጸሙት ወንጀል በማረሚያ ተቋም ተፈርዶባቸው የሚገኙ ወገኖችም ሆኑ ሌሎች ከወንጀል ድርጊት እንዲቆጠቡ መልእክታቸውን አስተላልፈዋል። ከውጭ ወዳገኘናቸው መረጃዎች ስንሻገር የሱዳን ተፋላሚዎች በህፃናት ላይ ጥቃት በማድረስ የዓለም አቀፍ ጥቁር መዝገብ ውስጥ ተካተዋል። ሪፖርቱን በሱዳን ውስጥ 1721 ጥሰቶች መፈጸማቸውን አረጋግጧል። ዘገባው የሮይተርስ ነው። ጽዮን ታደለ ታቀርበዋለች። የተመድ ዋና ጸሐፊ በህፃናት ላይ ግድያን ጨምሮ የተለያዩ ጥቃቶች ፈጽመዋል ያላቸውን የእስራኤል ጦር የሐማስ ታጣቂንና የሱዳን ተፋላሚ ኃይሎችን አጥብቀው ኮንነዋል። በህፃናት ላይ የመብት ጥሰት አድራሾች ዓመታዊ ዓለም አቀፍ ዝርዝር ውስጥም አካተዋቸዋል። ዋና ጸሐፊው ለተመድ የጸጥታው ምክር ቤት ባቀረቡት ሪፖርት የእስራኤልና የሱዳን ታጣቂ ኃይሎች ትምህርት ቤቶችንና ሆስፒታሎችን ማጥቃታቸውን ሐማስና እስላማዊ ጁሃድ ደግሞ ተማሪዎችን ማገቱን ማውገዛቸውንም ሮይተርስ ዘግቧል። ከባለፈው ሚያዝያ ጀምሮ ከሱዳን ጦር ጋር እየተዋጋ ያለው የሱዳን ፈጥኖ ደራሽ ኃይል ጦር ህፃናትን ለጦርነት በመመልመልና በመጠቀም አስገድዶ መድፈርና ሌሎች ወሲባዊ ጥቃቶችን በመፈጸም እንዲሁም ትምህርት ቤቶችና ሆስፒታሎችን በማጥቃት ተወንጅሏል። በሪፖርቱ የመብት ጥሰት ፈጽሟል የተባሉት ኃይሎች በዝርዝሩም ውስጥ እንዲካተቱ የተደረገው ተፋላሚ ኃይሎች ህፃናትን ከጥቃት እንዲጠብቁ ጫና ለማሳደር ነው ተብሏል። ሪፖርቱ የሚቀርበው በተመድ በተረጋገጠው መረጃዎች ላይ ብቻ ተመርኩዞ ነው። በ2023 በግጭት ውስጥ ባሉ ህፃናት ላይ የደረሰው ጥቃት አስደንጋጭ ወደሚባል 21 በመቶ ከፍ ብሏል ሲል ሮይተርስ ገልጿል። በእስራኤል በተወረረ የፍልስጤም ግዛት በዲሞክራቲክ ሪፐብሊክ ኮንጎ፣ በሚያንማር፣ በሶማሊያ፣ በናይጄሪያና በሱዳን ከባድ ጥሰቶች መፈጸማቸው ተረጋግጧል ያለው ሪፖርቱ የማረጋገጥ ስራውን እጅግ ከባድ ሲል ገልጾታል። እንደ ሪፖርቱ ገለጻ ከሆነ የእስራኤል ጦርና የጸጥታው ኃይል 5668 ጥሰቶችን፣ ሐማስ 116 እንዲሁም የፍልስጤም እስላማዊ ጁሃድ ደግሞ 21 ጥሰቶችን ፈጽመዋል። ሪፖርቱ በሱዳን ውስጥ 480 ግድያዎችንና በአብዛኛው በተኩስ ልውውጥ የተፈጠሩትን 764 አካል ማጉደሎችን ጨምሮ 1721 ጥሰቶችን መፈጸማቸውን አረጋግጧል። የሱዳን ተፋላሚ ኃይሎች የመብት ጥሰት በማድረግ አንደኛቸው ሌላኛቸውን ተጠያቂ ያደርጋሉ፣ የመብት ጥሰት አልፈጸምንም ሲሉም ይደመጣሉ። እስራኤል በደቡባዊ ሊባኖስ በፈጸመችው የአየር ጥቃት የሂዝቦላ ከፍተኛ አዛዥ መግደሏ ተነገረ። እስራኤል ባለፉት 8 ወራት ከ320 በላይ የሂዝቦላ ተዋጊዎች መደምሰሷን ይፋ አድርጋለች። ከሮይተርስ ለተገኘ ዘገባም ቤተልሔም ምሩ። ሂዝቦላህ ታሌብ አብዴላህ ወይም አቡ ታሌብ የተባለው የቡድኑ ከፍተኛ አዛዥ መገደሉን አረጋግጧል። ከታሌብ ጋር ጁያ በተባለች መንደር ስብሰባ ላይ የነበሩ 3 የቡድኑ ተዋጊዎችም በአየር ጥቃት መገደላቸውን ሮይተርስ የደህንነት ምንጮችን ጠቅሶ አስነብቧል። ታሌብ አብዴላህ 8ኛ ወሩን በያዘው የእስራኤልና ሐማስ ጦርነት ከተገደሉ የሂዝቦላህ አመራሮች ሁሉ በከፍተኛ ስልጣን ላይ የነበረ ነው ተብሏል። በእስራኤል ድንበር አካባቢ የሚከናወኑ ዘመቻዎችን የሚመራው አቡ ታሌብ በጥር ወር በእስራኤል ከተገደለው ዋሲም ታውሊ ከፍ ያለ ስልጣን የነበረው መሆኑንም ዘገባው አክሏል። የእስራኤል ጦር 4 የሂዝቦላ ተዋጊዎች ስለተገደሉበት ጥቃት እስካሁን ማብራሪያ አልሰጠም። የሊባኖሱ የሂዝቦላ የእስራኤልና ሐማስ ጦርነት ከተጀመረ አንስቶ ወደ እስራኤል ሚሳኤሎችን በመተኮስ ለፍልስጤማውያን አጋርነቱን አሳይቷል። በጥቃቱም በመቶ ሺዎች የሚቆጠሩ እስራኤላውያን ከድንበር ከተሞች ለቀው ለመውጣት መገደዳቸውን እስራኤል ትገልጻለች። የሂዝቦላ ጥቃት እያየለ መምጣቱን ተከትሎም የእስራኤል ጄቶች ወደ ሊባኖስ እየዘለቁ በቡድኑ ይዞታዎች ላይ ድብደባ ሲፈጽሙ መቆየታቸው ይታወቃል። ባለፉት
በ8 ወራትም ከ320 በላይ የቡድኑ ተዋጊዎች መገደላቸውን የእስራኤል ጦር አስታውቋል። እስራኤል ባለፈው ጥር ወር በሊባኖስ ዋና ከተማ ቤይሩት በፈጸመችው የአየር ጥቃት የሐማስ ምክትል የፖለቲካ መሪ ሳሌህ አልአሩርን መግደሏ ይታወሳል። ቴል አቪቭ በንጹሃን ሊባኖሳውያን ላይ ያደረሰችውን ጉዳት ባትገልጽም የመንግስታቱ ድርጅት ከ80 በላይ ንጹሃን ህይወት መቀጠፉን ማሳወቁን ኒውዮርክ ታይምስ ዘግቧል። የኮሌስትሮል መድኃኒትን የሰሩት ተመራማሪ ህይወታቸው አለፈ። ፔንሲሊን ለተሰኘው መድኃኒት መገኘት መነሻ የሆኑት ጃፓናዊ ተመራማሪ በ90 ዓመታቸው ህይወታቸው አልፏል። ተመራማሪው በሕክምና ዘርፍ ላበረከቱት አስተዋጽኦ የኖቤል ሽልማት አለመሸለማቸው ብዙዎችን አስቆጭቷል። ሲሆን ታደለም አኪራ ኤንዶ ይባላሉ። በ1933 በገጠራማው የጃፓን አካባቢ ተወልደው በመላው ዓለም ያሉ ህመምተኞች ፈውስ እንዲያገኙ ያደረጉ ተመራማሪ ነበሩ። ኤንዶ በተወለዱ በ90 ዓመታቸው ህይወታቸው ያለፈ ሲሆን ተመራማሪው በተለይም ከልብ ህመም ጋር ለተያያዙ ህመሞች የሚውሉ ስታቲን የተሰኘውን መድኃኒት በማግኘት ይታወቃሉ። መድኃኒቱ በኮሌስትሮል መብዛት ምክንያት የደም ቧንቧ መጥበብና የልብ ምት አለመስተካከል ጋር በተያያዘ በሐኪሞች የሚታዘዙ መድኃኒት ነው። ኤንዶ ለኮሌስትሮል መብዛትና ተያያዥ ህመሞች ያደረጉት ምርምር ፔንሲሊን ተብሎ ለሚጠራው የጸረ ተዋሲያን መድኃኒት እንዲሰራ መነሻ ምርምሮችን አድርገዋል ተብሏል። እንደ ቢቢሲ ዘገባ ከሆነ ተመራማሪው በሕክምናው ዘርፍ በርካታ አስተዋጽኦችን ያበረከቱ ቢሆንም የኖቤል ሽልማት ሳይሸለሙ ህይወታቸው ማለፉ በርካቶችን አሳዝኗል። ፕሮፌሰር ኤንዲ በፈረንጆቹ 1963 ላይ ያገኙት መድኃኒት በደም ውስጥ ያለውን የስብ መጠን እንዲቀንስ የሚያደርግ ሲሆን ደም በሰውነታችን ውስጥ በሚገባ እንዲዘዋወር የሚያደርግ ነው። ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የከፋ ቴሌቪዥን ዝግጅቶች ጋር እንድትቆዩ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ። መልካም ጊዜ